ሻሃዳ ማያስፈልገና ተጨነኩ እኮ በጭንቀት ሞትኩ። እስቲ አገላግሉኝ። እሺ ፕሮቴስታንት ነበር ከኦርቶዶክስ? እኔ ፕሮቴስታንት ነኝ። እሺ እስልምናን መቀበል ፈልገህ ነው አሁን አይደል? አዎ ደግሞ በሰፈራችን አንዳንድ ነገሮች እየተፈጠሩ ያሉ ነገሮች በቃ አስጠሉኝ። በቃ አንድ ሰውየው ክርስቲያን ነው፣ ከቤተ ክርስቲያን ብር ተከፍሎለት ኩፍያ ለብሶ የሙስሊሚን ቀሚስ ለብሶ እኔ ሙስሊም ነኝ እንዲህ ሆኜ ወጥቻለሁ እያለ ሲያ በጣም ደበረኝ። እንዴት ነው ሰው እሱ ስለደበረህ መሆን የለበትም። ኢየሱስ ክርስቶስ ሰው እንደሆነ ኢየሱስ ክርስቶስ ሰው እንደሆነ እንዳልሆነ ታምናለህ አይደል? አውቃለሁ። መጣፎችን አንብበህ እሺ ኢየሱስ ክርስቶስ አምላክ እንዳለው ምናምን ተረድተሃል አይደል? መጀመሪያ አልተረዳሁም ነበር። ሙስሊም ቤት እየገባው ከመጽሐፍ ቅዱስ ጥቅስ እየሰጡኝ ያን እያየው ተረድቻለሁ። መልካም እሺ። አሁን ስለዚህ መስለም ፈልገሃል? እሺ ተከትለኸኝ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ፣ ሙሐመድም የአላህ መልእክተኛ ናቸው ብዬ እመሰክራለሁ ማለት ነው። እሱ ነው። ኦኬ መስቀል አድርገህ ከሆነ እሱን አውጣው። እሺ መሲሁ ክርስቶስ አልተገደለም፣ አልተሰቀለም። አምላክ ያከበረው ይቻላል። ማሻአላህ አውጣው። ቁርጠታ ነው ጥሩ